በዚህ ኑሮ ውድነት እንዴት አግባት ይልኛል? አይ የከተማ ልጅ ስትባሉ እንደው ቀልብ የላችሁ። ጠጅህን አወቃት? ጠጅ እንዴ? ጠጅቱ የጋሻ በራ ልጅ እሷን አጭቼላለሁ። ነገ ወደ ከተማ ወሰዳታለሁ። የምን ማጨት መታጨት ነው የምታወሪው ማዘሯ? መጣው ጠጅቱ ጠጅ እንዴት መጣሽ? ቤቴንስ እንዴት አወቅሽው? ከዚህ ቀደም ከአባቴ ጋር መጥቻለሁ እንዴ? ይጠፋኛል ብለህ ነው? አረ እስኪ አሳልፌ ልዝለቅበት። እንግዳ ሲመጣ ግቡ ነው እንጂ የምን በጥያቄ ማጣደፍ ነው? ወይኔ ማዘሯ ጠጅቱ ጠጅ እረፍት አድርጊ። ምግብ ይዤ መጣሁ። ለምን አጸዳሽው? እረፍት አታረጊም ነበር? ነይ እንብላ። ሳትጸልይ ነው የምትበላው? እንዴት ነሽ የኔ ፍቅር? ደህና ነኝ። በሰላም ነው የጠፋኸው? እስቲ ሳልፈኝ። ወይኔ ወደዛ ደግሞ በደህና ሰው ቢሆን እሺ፣ በማንም ገረድ ልኝ ትቀይርኛለህ? ምን አልሽ አንቺ? እኔ ጋሻ በራ ልጅ ነው ገረድ የምትይኝ? ትሽ ባላገር ይረዛ። ኧረ እባክሽ አንቺ ደግሞ ከእናቴ ጋር አታጣይኝ። ቁጭ በይ በእናትሽ ጠጪ፣ ቁጭ በይ። እንደው ቤት ውስጥ ሚላስም የሚቀመስም የለም። ሁሉ እየገዛ ነው የምትበላው? እኔ ምግብ መስራት አልችልም ጠጪ። ገበያው ከዚህ ይርቃል እንዴ? አይርቅም። እንደውም ገዛዝተሽ ነይ እስኪ። ልበል ሆነ ጥያቄያችሁ ልበል ሰው አለ በሆዴ ልበል እንዴት ስላሳያችሁ ቀን የሰጠው ለታ ሄሎ እንዲሁ የከተማ ሰው ምን መፍራት ያለው? በየመንገዱ ነው ከፈር የሚቀመሰው። ምን ሆይሽ ደግሞ? እንዲሁ ባለፈው ቤት የመጣችው ልጅ እንዲሁ ከአንድ ጎረምሳ ጋር ከንፈር ትቀመስ አይቻት እኮ ነው። ምን? የት ነው? ሰፈር ነው። ለፍቅርሽ የከፈልኩት ዋጋ ሳስበው እንደዚህ ለመልከስከስ እንዲመችሽ ነበር ያዙኝ ልቀቁኝ ስትይ ነበር። ምን አንተስ ከባላገር ጋር የማገጥክኝ አይደል እንዴ? ሰምኛለሽ። የሱስ ማታጥፊ እሷ ንጹህ ልብ ያላት ናት። ሁለተኛ እንዳለሽ እንኳን ሰው ደካማው ቀርቶ የፈጠረው ጌታ አፍሮቢት በስክስታ አንቺ ቆንጆ ጠጪ፣ አንቺ ቆንጆ፣ አንቺ ጠጅቱ፣ አረ ጠጅቱ። ወይ ጋሼ መጣ እንዴ? አረፍ በል አረፍ በል። ደግሞ ይሄ ጋሼ የምትይውን ነገር አታይም አይደል? አክብሮት እኮ ነው። አክብሮት? ወይ ጉድ! ድክም ምን ያለኝ ብታይ። እኔም ገብቶኛል እንደደከመ። አሁን እግርን ሳጥብ ቀለል ነው የሚልህ። እንዴ ጠጪ፣ ምን ልትሆኚ ነው? እግርህን ላጥብ ነው። አራምተው ለአንተ ወደዚህ። ኧረ በፍጹም አይሆንም ጠጪ። እንደው ስጋ ዘመድ ስላልሆንኩ ነው እንደዚህ የምታርቀኝ። እሺ በቃ አታልቅሽ። እሺ በቃ ረዝም በይ። ጠጅ ግን ለምንድን ነው እንደዚህ የምታይው? አራምተው ሱሪ ነገር ወይ ሌላ ልብስ የለም? ረክ ይሄ ምን ሆነ? እንደዛን ጊዜ ከአባቴ ጋር ጥርሴ ምናምን ልሰራ የመጣው ሰዋት የገዛልኝን ሱሪ ራሱ ለሷን የሰጠዋት። ወይ ጉድ! ደግሞ ቀሚስ ለሴት ልጅ ክብሯ ነው።
ጠጂ በዚህ ጋር ብንሄድ ይሻላል። ሯ ለምን ነው በዛ ማንሄድ? የሰፈሩ ካቦ እዛ ጋር ነው ያለው። የምን ካምፖርት? እንዴት ላስረዳሽ? ሽፍታ አታውቂ? እንደዛ እንደማለት ነው። ሯ እኔ ጋሻ በራ ልጅ ነኝ ሽፍታ ፈርቼ የምመልሰው? እንዲህም አድርጎ አላሳደገኝም አባቴ። ና እንሂድ። ኧረ እባክሽ ጠጂ ታስጨርሽኛለሽ። ኧረ አንተው ና እንሂድ። ወይኔ ጉዴ ዛሬ አስጨረሰች። ጠጂ አንቺ ጠጂ አንቺ ባላገር ነይ እስኪ። ምን ይፈጠር ነው የምትለው አንተ? ያለሽን ብር አምጪ እስኪ። ወይኔ ጠጂ ሁለተኛ ይለመድሃል ወይ? ይለመድሃል ወይ? አይለመደኝም፣ በእናትሽ አይለመደኝም። ኧረ ጠጂ በቁንጥጫ ምንድን ነው ጠጂ? ኧረ ተው እንዲሁ ቤተክርስቲያን እንሂድ። አልሄድም ጠጂ ልተኛበት በእናትሽ። ኧረ ማመስገኑም ጥሩ ነው። ምን አለኝ ብዬ ነው ማመሰግነው? ሯ እሺ ተኛ በቃ እኔ ልሄድ። እስካሁን አልተነሳህም እንዴ? በቃ እሺ ቡና ላፍላ። ከሰል መንደጀት ነው ያለው። ጠጂ ውጪ ፈልጊው፣ እዚህ እንዳታጨሽብኝ። እንዲያው ግን እዚህ ከተማ ቡና የሚያጠጣ የለ? ቡና ኧረ በለው ቡና ጭሳል ይቻላል ይቻላል። ሳዋ ነቃ። ቆይ ሁለተኛ ልጣድ ልጠጣልህ። እቺ ናት ጠጂ ጎደለ ብላ አምላኳን ማታማርር። በፈገግታዋ ውስጥ ሰላም ይታያል፣ በትንሽ አይኖቿ ውስጥ ፍቅር ይነበባል። ጠጂ ግን ይሄ ሁሉ ደስታ አለመጨነቅ እንዴት ይቻላል? ልብሽ እንደ ሕፃን ልጅ ነው፣ ጭንቀት የለብሽም። አረ ለምን ብዬ እጨነቃለሁ? ማመሰግንበት ብዙ ምክንያቶች አሉኝ። ደግሞ እኔ ካሰብኩት ፈጣሪ ያሰበልኝ ይበልጣል። ተመስገን ማለት ጥሩ ነው። በል ሰላም እደር። መብራቱን አጥፋልኝ እስኪ። እሺ ሳምዋ ልብሱ ግን እሺ በቃ እነሱ እየጠበቁን ስለሆነ ከዛ ስንመለስ ገዛልሻለሁ። እሺ ሰላም ጠጅዬ፣ እንዴት ነሽ? ደህና ነሽ? እንዴት ነሽ የኔ እናት? ቻቻ ቀልዬ ፒስ ነው። ተዋውቋት ጠጅዬ። ምን ልታዘዝ? ለእኔ ሲንግል አምጪልኝ። ጠጅ ታዝዣት። ሚሪንዳ እቺ ነው የቤት ሰራተኛ ደግሞ ኬን ያመጣት የሆነች ባላገር ያማቿ። ይሄን ከእናንተ አልጠብቅም። እሺ በጣም ታሳፍራላችሁ። ጠጅ 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 ይደበርብናል እንዴ? ጠጅ ተረጋጊ በእናትሽ። እኔ ነኝ ጥፋተኛ። አረ ምንም ተረጋጋሁት። ብታውቅ ባላገር ነው እርሱ ያበላው። እኔ ደግሞ የኮራ ባላገር ልጅ ነኝ። እነሱን ተያቸው። አሁን እኔ ያልኩሽ ቦታ እንሂድ። ጠጅን ወደድካት ልጄ? አዎ ማዘሯ፣ ጠጅን ሳልወዳት አልቀርም። እሰይ እሰይ ልጄ። በቃ ማዘሯ ደውልሻለሁ። ጠጅ ሱቅ ደርሼ መጣሁ። እሺ ሳምዋ ቁርስ አትበላም እንዴ? አልቆይም፣ እዚህ እኮ ነኝ። መጣሁ። እሺ ይኸውልሽ ለኔ ካልነ ለማንም አይሆንም። እሺ ወይ ሳምዋ የኪስ ቦርሳውን ረስቶ ሄደ። ምንድን ነው? ሳም ይቅርታ እንድታደርግልኝ ነው ላሳለፍናቸው ጊዜ ስትል።
የፍቅርሽ ብዛት ልቤ ውስጥ ገብቶ ያምሻል አርበተበተኝ አንጀቴን በልቶ የኪስ ቦርሳህን ረስተህ ነው ጠጪ ላሞጋግስሽ እንደ ዳዊቴ ምስኪል ጠጪ በሩን ክፈችው በእናትሽ ላስረዳሽ አልከፍትልህም እሺ አንዴ አዳምጪኝ ላስረዳሽ አላዳምጥህም እናንተ ከተማ ወንዶች ትባሉ ሁላችሁም አንድ ናችሁ ሂድልኝ በቃ እሺ አንተ ልጅ ግን አመረርክ እንዴ? የምር ጠጅን ወደድከት? አዎ በእናትህ እብድ ብዬላታለሁ። ወይ ጉድ! የገጠር ሰው ምናምን ስትል አልነበር እንዴ? እሱን ተወውና ና እስኪ አንተን ከሰማች ና እንሂድ። እባክሽ ጠጂ በእናትሽ ትተሽኝ አትሂጂ። ልቀቀኝ፣ ወደ ቤተሰቦቼ ጋር እመለሳለሁ። የእውነት ጠጂ እኔና አንቺን ለማጣላት የተሰራ ሴራ ነው አይደል? አዎ ጠጂ እማትሙት እወድሻለሁ። ላገባሽ ነው የምፈልገው። እውነት ነው ሳሙዋ? አዎ ጠጂ